ሃይ እንዴት ናችሁልኝ? ደህና ናችሁልኝ ወይ ቤተሰቦቼ? አለሁላችሁ እግዚአብሔር ይመስገን። ይቅርታ ቪዲዮ ቶሎ ቶሎ እየሰራሁኝ አይደለም፣ ግን ከዚህ በኋላ ቶሎ ቶሎ ለመስራት እሞክራለሁ። እናንተ ደግሞ ሰብስክራይብ አድርጉኝ። የምሰራቸው ቪዲዮዎች ይጠቅማል ብላችሁ የምታስቡት ሰው ካለ ሼር አድርጉለት እና ያው እንግዲህ የዚህ ዩቲዩብ ዋና ዓላማው ነግሬያቸዋለሁ። አዲስ ሆነው አረብ ሀገር ለመጡ ሰዎች ስለ አረብ ሀገር ሁኔታ ነው ላስረዳቸው የምፈልገው። ስለ ጽዳቱ ሊሆን ይችላል፣ ስለ እያንዳንዱ ነገር፣ ስለ ልጆች አያያዝ፣ ስለ ሁሉም ነገር አረብ ሀገር አዲስ ሆኖ ሲመጡ እኔን የገጠመኝም ብዙ ሰዎች የገጠሟቸውን ነገር አረብ ሀገር እንግዲህ 13 ዓመት እንደ መስራቴ እንደ መቆየቴ 13 ዓመት ስላችሁ ቀጥ ብዬ 13 ዓመት ሙሉ እዚህ አይደለም የቆየሁት፣ ግን እንዳጠቃላይ የዛሬ 13 ዓመት ነው አረብ ሀገር የመጣሁት ለማለት ነው። ከዛ በኋላ ግን አገር ቤት ሄጄ ልጅ ወልጄ ተመልሼ መጥቻለሁ እና ልነግራችሁ የምፈልገው ነገር ቢኖር አረብ ሀገር አዲስ ሆናችሁ ስትመጡ ስላለው ነገር ነው ላወራው የምፈልገው። ሲቀጥል ደግሞ በርቀት ሆኖ ልጆች ስለማሳደግ ልጆች ጥላችሁ የመጣችሁ ሰዎች አረብ ሀገር ብቻ ሳይሆን የተለያዩ ዓለም ያላችሁ ልጆቻችሁ ሀገር ቤት ያሉ ሰዎች ከልጆቻችሁ ጋር ማድረግ ያለባችሁ ነገር። ብዙ ጊዜ ልጆች ጥላን ስንመጣ የምናደርገው ነገር ቢኖር ገንዘብ መላክ ነው ትልቁ ነገር። ገንዘብ መላክ፣ ልብስ መላክ፣ አይፓድ፣ ስልክ መላክ፣ ይሄ ነው ትልቁ ነገር። ከዛ ውጪ ልጆቻችንን ምን ያስፈልጋቸዋል ብለን ይሄ የጥላቻ ምናምን ነገር አይደለም፣ ግን ምናልባት ጊዜ ከማጣት ሊሆን ይችላል፣ ምናልባት ከመሳሳት ሊሆን ይችላል። ሁሌ ስታወሩ ይናፍቃሉ ምናምን ይላሉ ወላጆችን። ብዙ ጊዜ ሁሌ ስታወሯቸው ይናፍቃሉ፣ ያስባሉ፣ ይጨነቃሉ ስለእናንተ ምናምን የሚባል ነገር አለ። በዛም ምክንያት ሊሆን ይችላል፣ ጊዜ በማጣትም ሊሆን ይችላል። ብቻ በተለያዩ ጉዳዮች ከልጆቻችን ጋር ብዙዎቻችን ጓደኛ አንሆንም፣ በአንድም በሌላ መልኩ ብቻ ገንዘብ ነው የምንልከው። ከዛ በኋላ ልጆቻችን ሲያድጉ ከልጆቻችን ጋር መግባባት ያቅተናል። መቼም ሁሌ አረብ ሀገር አይኖርም። አንድ ቀን ስደት ያበቃና ጠቅለን ሀገራችን ገብተን ልጆቻችን ይዘን ለመኖር ስናስብ ከልጆቻችን ጋር አይጥና ድመት እንሆናለን። ብዙ ሰዎች እንግዲህ በህይወታቸው የገጠሟቸው ነገር ነው ይሄ። ያንን ነገር መልፋታችን መድከማችን ካልቀረ ከልጆቻችን ጋር ያለንን ነገር ቅርብ ለማድረግ ልጆቻችን ምን አይነት ባህሪ እንዳላቸው ለማወቅ ከልጆቻችን ጋር ጓደኛ መሆን አለብን። በየቀኑ ማውራት አለብን። በተለይ ሕፃን ልጅ ጥታችሁ የመጣችሁ ሰዎች ከባድ ነው ለማውራት። ልጆቻችሁን በደንብ አያውቋችሁም። ለማውራት ለመግባብ በጣም አስቸጋሪ ነው። ለዚህ በዚህ ጉዳይ በደንብ እንድናወራበት እፈልጋለሁ። በአንድ ቀን የሚፈታ ሳይሆን በጊዜ ሂደት የሚፈታ ነገር ነው ይሄ። ብዙዎቻችን ልጆቻችንን ጥለን ስንመጣ ኢትዮጵያ እንደዚህ ስላችሁ ቤተሰብ ልጅ አይዝም እያልኩኝ ግን እንዳልሆነ በደንብ አድርጋችሁ ተረዱኝ። አክስት፣ አጎት፣ አያት፣ አባት ጥላችሁለት የመጣችሁ ሰው በደንብ አይዝም አይደለም። ዋናው ነገር ግን እናንተ እናት ከሆናችሁ ወይ ደግሞ አባት ከሆናችሁ አንድ ቀን ስደት ያልቃል። ሄዳችሁ አብራችሁ ትኖራላችሁ። የዛኔ ከልጆቻችሁ ጋር መግባባት አትችሉም። ልጆቻችሁ ምን አይነት ባህሪ ይኖራቸው፣ እናንተ ምን አይነት ባህሪ ይኖራችሁ አልተለማመዳችሁም። ከዛ ህይወታችሁ ከባድ ይሆናል። ይሄ ሁሉ አመታት ለልጄን የለፋሁት ትላላችሁ። ከዛ ደግሞ ከልጆቻችሁ ጋር አብራችሁ መኖራችሁ አይደለ? ይሄ ብዙ በየቤታችን ያለ ታሪክ ነው። ብዙ ሰው መግባባት አይችልም ከልጁ ጋር። በቃ ማውራት አንችልም፣ አንድ ወንበር ላይ መቀመጥ አንችልም አይደለ? አትግባቡም። ይሄ ደግሞ አላሳደግናቸውም፣ እነሱም ላይ አይፈረድም። ግን እኛ ማድረግ ካለብን ነገር የምንሳሳተው አንዱ ነገር ቢኖር ከልጆቻችን ጋር አናወራም ብዙዎቻችን። እነሱም ሲሰለቻቸው እኛም በቃ ማውራት አልፈለጉም ዛሬ ሲባል በቃ ይቅር ብለን ተዋለን። ነገ ከነገ ወዲያ ደጋግመን አንደውልም፣ ከሰዓት አንደውልም። ጠዋትም ቢካሉ ከሰዓት ደውሉ፣ አውሩ፣ ሞክሩ። ከልጅ በላይ ምናል ቲክታክ፣ ፌስቡክ የሆነ ሰው ጊዜያችን ይወስድ የለ እንዴ? ሲቀጥል ደግሞ ዋነኛ ደግሞ ለመክራችሁ የምፈልገው ነገር ከቤተሰቦቻችሁ ከሚያሳድጉላችሁ ሰዎች ጋር ሰላም ፍጠሩ። እናንተ ትንንሽ ገንዘብ ስለምትልኩ ቤተሰብን ለማዘዝ እንዳትሞክሩ። ለልጆቻችሁ ስትሉ ዝቅ በሉ።
በጣም ዝቅ በሉ። የምሬን ነው የምላችሁ። ይሄ የሆነ ነገር ስለምትልኩ ለልጆቻችሁ ማሳደጊያ ስለምትልኩ ቤተሰብን ለማዘዝ ሞት እንደዚህ አታርጉ፣ እንደዚህ ነው፣ እንደዚህ ልበስ፣ እንዲጠጣ፣ እንዲብላ ነው። እንደዛ አይደለም። እንደዛ ብሎ ነገር የለም። ለልጆቻችሁ እንደዛ ከሆነ ስልካችሁንም ላያነሱላችሁ ይችላሉ። አይ ደግሞ ጀመረች ደግሞ ደወለች ነው የምትባሉት። እንደዛ አይደለም። በምክክር ነው። ሁለታችሁ እናንተና አሳዳጊ ተመካክራችሁ ነው ልጃችሁን ማሳደግ መያዝ ያለባችሁ እንጂ እንደዚህ ስላችሁ ልጅም እየደወለ ስልክ ባነሳ ቁጥር እንዲያርገውኛል ባለ ቁጥር እናንተ እንድትናገሩ ነው አይደለም። ሲጀመር የሚያሳድጋቸውን ሰው በጣም ማክበር አለባቸው። ገብቷችኋል? እናንተ እንደ ልጆቻችሁን ይሄ የሆነ ነገር ባሉ ቁጥር እናንተ አሳዳጊ ላይ እንደጨዋ አይደለም ምለው እናንተና ልጆቻችሁ ጥሩ ግንኙነት እንዲኖራችሁ ነው። ጥሩ ግንኙነት ነገ ሄዳችሁ ልጆቻችሁን ስትወስዱ ከልጆቻችሁ ጋር በሰላም እንድትኖሩ ነው፣ እንድትግባቡ ነው። ሲቀጥል ደግሞ በየ2 ዓመት እረፍት ሂዱ። በየ2 ዓመት አረብ ሀገር ላላችሁ ሰዎች በየ2 ዓመት እረፍታችሁ ከልጆቻችሁ ጋር እረፍታችሁን አሳልፉ በደንብ አድርጋችሁ። ልጆቻችሁ ከፍ ያሉ ከሆኑ አብረው የሚወዱት ቦታ ተገኙ፣ ዋሉ አብራችኋቸው። ጌም ዞን መሄድ ይወዳሉ፣ አብራችሁ ሂዱ። ኳስ ይወዳሉ፣ ኳስ አብራችሁ እዩ። እንደሚፈልጉት ሁኑላቸው። ምን እንደሚወዱ፣ ምን እንደሚፈልጉ፣ ምን እንደሚጠሉ፣ ምን አይነት ሰዎች እንደሆኑ በዙሪያቸው ያሉት እዩዋቸው። እንዲህ ለምን ሆነ፣ እንደዚህ ለምን ሆነ፣ እንደዚህ ለምን ሆነ የምትሉ ሰዎች አላችሁ። ልክ እንዳለቃ ከ5 ከ6 ዓመት በኋላ ሄዳችሁ እንደዛ አይሰራም። ከልጅ ጋር ያያችሁት ነገር ቢደብራችሁም ዝም ብላችሁ ችላችሁ ያን ሰዓት አሳልፋችሁ ምን ማድረግ እንዳለባችሁ ቀስ ብላችሁ ነው የምታስቡት እንጂ ባንድ ያያችሁት ነገር እሳት ላይ ያደርጋችሁ አይገባም። አላሳደጋችኋችሁም፣ አላወቋችሁ፣ አትተዋወቁም። ለዚህ ከመጀመሪያ ጀምሮ በተለይ ሕፃን ልጅ ሆነው ጥለው የመጣችሁ ሰዎች ካላችሁ፣ ጥላችሁ የመጣችሁ ሰዎች ካላችሁ ከልጆቻችሁ ጋር ቀን በቀን አውሩ። ቀን በቀን እንደ ቀልድም ቢሆን ውላቸውን ጠይቁ። ትምህርት ቤት እንዴት ነበረ? ጓደኛክ ማን ነው ስሙ? ዛሬ ምን ተቋጠረልክ? ምን በላክ? መቅሰስን ስመጣ ምን በላክ? ምን አይነት ጫማ አርገሃል? ምናምን እያላችሁ ማውራት ከልጆቻችሁ ጋር ማለት ነው። የተለያዩ አይነት አሻንጉሊቶች ግዙ። ገና ትንሽ ልጆች ያላችሁ እኔና ልጄ ያወራንበትም መንገድ ነው የምነግራችሁ። እኔና ልጄ ገና በ10 ወሩ ስለመጣሁ መግባባት አስቸግሮን ነበረ። ግን እግዚአብሔር ይመስገን እኔ ሄጃለሁ፣ ቶሎ ሄጃለሁ እና ልክ እንደነሱ ነው መሆን ያለባችሁ። በቃ ልክ እንደነሱ እቃቃ ደርድራችሁ መጫወት አለባችሁ ከነሱ ጋር ለመግባባት። አሁን ላይ እግዚአብሔር ይመስገን ስልክ አለ። እንደዚህ ቪዲዮ ኮል ታወራላችሁ ከልጆቻችሁ ጋር። የዛኔ እቃቃ ደርድራችሁ አጫውቷቸው። ይሄ ምንድነው እያላችሁ የሆነ ነገር እያነሳችሁ ጠይቋቸው። ከለርፉል የሆነ ነገር ልጆች ታውቃላችሁ ይወዳሉ። እንደዛ አይነት ነገር ግዙ። አረብ ሀገር ሁሉም ነገር አለ። አሳዩዋቸው፣ ፊደል አስቆጥሯቸው። ብዙ ነገር ይቻላል። የዛኔ በደንብ መግባባት ትችላላችሁ። ከዛ በኋላ ከቤተሰቦቻችሁ ጋር እንዳልኳችሁ በደንብ ተነጋገሩ። ከቤተሰቦቻችሁ ጋር በጣም እንደዚህ መሆን አለባችሁ። ልጆቻችሁ የሰሙትን ያዩትን ነገር መተው ለእናንተ እየነገሩ እናንተ እንድትቆጡ እንዲያደርጉም አይደለም። እሱም ጥፋት ነው። እሱም ከሆነ በጣም አስቸጋሪ ነው። እንዲያርገውኛል እንዴ ተደረግኩ ነው ምናምን አይደለም። እንደዛም አይነት ነገር ካለ በስነ ስርዓት ነው የምታስተካክሉት እንጂ ይሄ ወዲያ እሱ እየሰማ እነሱን እየተናገራችሁ አይሆንም። ግን ለምሳሌ ደጅ ሲሄድ እኔ ያደረኩትን ነገር ነው የምነግራችሁ። ልጄ ልደት ሊሆን ይችላል፣ የሆነ ቦታ ሊሆን ይችላል፣ ከትምህርት ቤት ውጪ የትኛውንም ቦታ ሲሄድ እናቴ ትደውልና እኔም ባልኖር ዝም ብላ ስልክ አንስታ እንትን እያለን ነው ትለኛለች። የሆነ ቦታ ልንሄድ ነው ከኪያ ጋር ትፈቅጂለታለሽ እንዴት ነው ምናምን ብላ እንትን ታደርግልኛለች ማለት ነው። ይሄ ስልክ እንዳወራች ትሆናለች። እኔም ካለው ደግሞ እኔን ያስፈቅዱኛል። ከዛ በኋላ እሺ ሂድ፣ ስትመለስ ደግሞ ደውልልኝ እላለሁ። አያችሁ ገና ትንሽ ነው ልጄ። ግን እኔና እናቴ ተመካክረን እኔ እናቴን አሳምኛት ነው መጀመሪያ። እኔም እናቴ ደብራት ነበረ። እኔ በስርዓት አልይዝም አታምኝም ማለት ነው ስላይ ነበር። ከዛ በኋላ ግን ተግባባን ማለት ነው። እና ያው እንግዲህ ሰዓቱ አልቋል። ሰብስክራይብ አድርጉኝ። ብቻ በዚህ ዙሪያ በደንብ እናወራለን። ሁሌ ማክሰኞ በእኔ ቤት በቲክታኬ በዚህ ጉዳይ እናወራለን። ሰብስክራይብ አድርጉኝ። ያስፈልገዋል ብላችሁ የምታስቡ ሰው ካለ ሼር አድርጉ። ብዙ እንሰራለን፣ ብዙ ቪዲዮ ለቅላችኋለሁ።